ሰላም ሰላም እንዴት ናችሁ? ዛሬ የምናየውን ዳይሜንሽን ላይ ስንጽፍ በአብዛኛው ጊዜ ዳይሜንሽናችን በዚህ መልኩ ነው የሚቀመጠው። ግን እኛ ምንድነው የምንፈልገው እዚህ ዳይሜንሽን ላይ ዩኒት እንዲገባበት እንፈልጋለን። ስለዚህ ዩኒት እንዲገባበት ስንፈልግ እንዴት ነው የምናደርገው ነው ዛሬ ላሳያችሁ የፈለግኩ። ስለዚህ ምንድን ነው የምናደርገው እዚህ ኮማንድ ላይ እንመጣና ዲአይኤም ፖስት ብለን እንጽፍና ኢንተር እንላለን። ከዛ ምን ይላል ከታች ኢንተር ኒው ቫሊ ፎር ፖስት ይላል። ከዛ ምንድነው የምንለው እዚች ጋር እንመጣና ቁጥራችን በኋላ ሜትር ብሎ እንዲጽፍልን ነው የምንፈልገው፣ ወይ ደግሞ ሴንቲሜትር አለም ሚሊሜትር ብለን መጻፍ እንችላለን። ስለዚህ ይሄን ዩኒት ነው ማስቀመጥ የምንፈልገው። ስለዚህ እኔ ለዛሬ ሜትር ብዬ እንዲያስቀምጥልኝ ፈልጋለሁ። ስለዚህ ኢንተር ለዋለሁ። ስለዚህ ምን አደርጋለሁ ቀጣይ ዳይሜንሽንን እንደዚህ ሳደርግ ሜትር ብሎ እንዲጽፍልኝ ይሆናል ማለት ነው። እኔ ከፈለኩ ወደዚህኛው ሳይድ ደግሞ በሴንቲሜትር እንዲጽፍልኝ ከፈለኩ ምንድነው አሁንም ተመሳሳይ ዲአይኤም ፖስት ይጽፍ ኢንተር ብዬ አሁን ሚሊሜትር ብለህ ጻፍልኝ እላለሁ፣ ኢንተር እላለሁ። ስለዚህ ምንድነው የምናደርገው ዳይሜንሽናችን እዚህ ጋር እያመጣን ሚሊሜትር እንዲሆንልን እናደርገዋለን ማለት ነው። ስለዚህ እንደዚህ አይነት አዳዲስ ቲፖች የምትፈልጉ ከሆነ ፔጁን ፎሎ አድርጉ። እንዲሰራላችሁ የምትፈልጉትን ኮሜንት ጻፉልኝ። አመሰግናለሁ። ባይ ባይ።